ኢብራሂም አሊ ይባላለሁ። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናልን ሰብስክራይብ በማድረግ እንዲሁም ደግሞ ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ በማድረግ እና ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ በማስቀመጥ የኔና የእናንተን ሀሳብ አንድ ላይ በማድረግ ፕሮጀክቶችን የተሻለ እያደረግን ነገ ትልቅ ፕሮጀክት እንድንሰራ እናንተም የቻላችሁትን አስተዋጽኦ እንድታደርጉ ስል በአክብሮት ጠይቃለሁ። ዛሬ በዚህ ቪዲዮ ላይ ስለ ርዕሱ ላይ እንደተጠቀሰው ስለ ሻሂድ 136 ያደረኳቸው ሙከራዎች እና ደግሞ የነበሩ ፌልመንቶች እና ተያያዥ ነገሮችን በዚህ ቪዲዮ ላይ እናያለን። ከዚህ በፊት ሁላችሁም እንደምታውቁት F35 1:10 ስኬል የሆነ ሬሽዮ ማለት ነው፣ ስኬል ዳውን የሆነ አርሲ ቨርዥን ሰርች ነበር። የአሜሪካኑን F35 መስል ማክሲመም ስፒዱ 200 ኪ/ h ነው የሚሄደው። ነገር ግን በተለያየ ችግር ምክንያት ያ F35 8 ጊዜ ተከስክሶብኝ ነበር። 8 ጊዜ ላይክ ከዛ በ9ኛው ነው የበረረው ማለት ነው። ሶ ቪዲዮን ያላያችሁት ካላችሁት ዛትን ላለው ሶሪ በቱርክኛ የዚህ የቻናሌ የመጀመሪያው ቪዲዮ ላይክ F35 ቪዲዮ ነው። አንድ ቪዲዮ ቻናሌ፣ ስለዚህ ቻናሌ ላይ ገብታችሁ ማየት ትችላላችሁ። So this is me starting in 2026 እና ወደ ቪዲዮ እንሂድ። ኢንተርኔት ላይ ገብተን ሻሂድ 136 ብለን ዲዛይን ለማግኘት ብንሞክርም ማግኘት ስላልቻልን በራሳችን 2D ዲዛይኑን ከሰራ ነው በኋላ በፎም ቦርድ ገጣጥመነዋል። የመጀመሪያው ስቴጅ ይሄን ይመስላል። ከዛ በኋላ ከገጣጠምነው በኋላ ደግሞ እንዲጠነክር ሰውነቱ ማለት ላይክ አሁን ቦዲ መጠንከር መቻል አለበት። ካለበለዚያ አየር ላይ ስቲፍነሱ ጠንካራ ካልሆነ ክንፉ ሊገነጠል ይችላል። ስለዚህ እና ደግሞ አንዳንድ ቀዳዳዎችን ምናምን ለመሸፈን በኢፖክሲ እና 25 ግራም ፐር ሴንቲሜትር ፐር ሜትር ስኩዌር የሆነ በጣም ላይት ዌት የሆነ ፋይበር ግላስ አምጥተን ፋይበር ግላሱን ተሸፍነ በኢፖክሲ አድርገን ሙሉ እንትን አድርገናል። እዚህ ጋር የተረፉ ነገሮች አሉ። እነዚህ በኋላ ላይ ሳንድ ይደረጋሉ እና ደግሞ ቆርጠን እናወጣቸዋለን። ጠንካራ እንዲሆንና አየር ላይ ደግሞ ስሙዝ እንዲሆን ቀለምን መቀባት እንዳስችለን በኋላ መጨረሻ ላይ ደግሞ ናቪጌሽን ላይቱን አየር ላይ ያለ ቀኙ የቱ ነው ግራ የቱ ነው ከፊቱ የቱ ነው ኋላ የቱ ነው የሚለውን ለማወቅ ናቪጌሽን ላይቱን ሰርተንለታል። 360 ይህን ይመስላል ናቪጌሽን ላይቱ። ሚኒ የራሱ የሆነ ኮምፒውተር አለው በነገራችን ላይ ፕሮግራም ተደርጎ ነው የሚሰራው። ይሄም በቀጣይም ደግሞ ባትሪያችንን ገጥመን ወደ ሞተር ቴስት። በነገራችን ላይ እዚህ የገጠምኩለት 5000 ወይም 6000 ሚሊ አምፒር ትልቅ ባትሪ ነው። 6S ባትሪ ነው የገጠምኩለት። ቀጣይ ደግሞ ድራግ ቴስት ነው የምናደርገው። ምክንያቱም አየር ላይ እንዴት ነው የመንሳፈፍ አቅሙን ነው ቴስት ለማድረግ የሞከርነው። ብዙ አይደለም ግን ሞክረናል። Evet, bir uçak daha kırmaya gidiyoruz. እነዚህ ያው እያገዙኝ ነው። ለሞክር እየሄድን ነው አሁን። ብዙዎቻችሁ ለምንድን ነው አብረን ሰርተን አትልም ወይ እያገዙኝ ነው የምትለው ለምንድን ነው ያላችሁኝ? አንድ ላይ ነው የምንሰራው፣ አንድ ቦታ ነው። ነገር ግን እነሱ የራሳቸውን ፕሮጀክት ነው የሚሰሩት፣ እኔም የራሴን ፕሮጀክት ነው የምሰራው። እዚህ ውስጥ አንዱ ሮኬት የሚሰሩ ልጆች አሉ፣ ፊክስድ የሚሰሩ አሉ። ይሄ የኔ ፕሮጀክት ነው ማለት ነው። just to make things clear. Esselamu aleyküm. Aleyküm selam. Uçağı uçurmaya gidiyoruz. Dönsene. Afrika'da bir eşya öyle taşıyoruz değil mi? Aynen öyle. ከበረራ ፊት ሁላችንም እንደዚህ አንድ ላይ ይላልም አለ። ሰንደ geç Ahmet. ለማስታወሻ ነው። Yok geç ya geç. You never know. ለሰው ልጅ የዛሬ 10 ዓመት 5 ዓመት የት እንደሚደርስ ለማስታወሻነት ከብዙ ልፋት በኋላ የሰራነውን ሻሂድ 136 የመጀመሪያ ሙከራችን ከዚህ ሙከራ በኋላ የነበረውን ችግር በጥቂቱ ልንገራችሁ። የመጀመሪያው ነገር ወደ ግራ ድሪፍት እያደረገ ነበር። የባላንስ ችግር ነበረበት። ምክንያቱም እንደነገርኳችሁ ኦንላይን ላይ ዲዛይን አላገኘ ነው። አሁን ጋይድ የሚያደርገን ዲዛይን ያስፈልገናል። ኢቨን አሁን አሜሪካ ራሱ ኮፒ አድርጋ ነው የሻሂድ 136 ከኢራን ወስዳ አይገስ ሉካስ ነው ሉካስ ብላ የሰራችው። አሁን ደግሞ ኢቨን ራሽያ ራሱ እየሰራች ነው። እኛ እንደ ተማሪ ኮፒ ሳታደርጉ ለምን በራሳችሁ ተነስታችሁ አትሰሩም ወይ የሚለው የተሰራ ነገር ላይ እያለ እሱን ወስዶ አሻሽሎ መስራት is way better than አሁን ከመጀመሪያ ጭቃውን አብኩተህ ምናምን ከመስራት ይልቅ የተሰራ ነገር ላይ
ኮፒ አድርገህ መስራቱ ከዛ በኋላ አንተ የራስህን ደግሞ ሀሳብ ጨምሮ መስራቱ የተሻለ ነው የሚሆነው። ሶ that's why we always first አሁን የተሰሩ ኦልሬዲ ዲዛይኖች ካሉ እነሱን ነው ኮፒ ለማድረግ የምንሞክረው። በነገራችን እጅግ በጣም ብዙዎቻችሁ እያነሳችሁት የነበረው ጥያቄ ነው። ሶ በዚህ አጋጣሚ መልሼላችኋለሁ ማለት ነው። ኤኒዌይስ ባክ ቱ ዘ አናሊሲስ እንደነገርኳቸው የመጀመሪያው ወደ ግራ በራሱ ነው ድሪፍት እያደረገው እንጂ እኔ ወደ ግራ አልሰጠሁትም። ኢቨን እኔ ወደ ቀኝ ሰጥቼው ነበር። ሶ ወደ ቀኝ ሲሰጠው አሁን ኤርፕሌን ላይ ምን አለ መሰላችሁ? ለምሳሌ ይሄን ኤርፕሌን ብላችሁ ብታስቡት አንድ ኤርፕሌን ወደ ቀኝ ወይም ወደ ግራ በዞረ ቁጥር አልቲቲዩድ እያጣ ነው የሚመጣው። ላይ ከፍታውን እየወረደ ነው የሚመጣው። ለምሳሌ አንድ ፕሌን እንደዚህ እየሄደ ነው፣ ወደ ቀኝ ስታደርጉት አት ዘ ሴም ታይም ወደ ታች እየወረደ ነው የሚመጣው። ላይክ አውቶማቲካሊ ይሄ የፕሪንሲፕል ነው። ሶ ወደ ቀኝ ካደረጋችሁት ትንሹ አፍንጫውን ከፍ ማድረግ መቻል አለባችሁ ቱ ካውንተር ባክ አሁን ወደ አፍንጫውን ኖር ዳውን የሚያደርገውን ማለት ነው። ኤኒዌይስ እና በዛ ምክንያት ነው አሁን ራሱ ጀምር ወደ ግራ የመሄድ ችግር አለበት። ሶ ወደ ግራ ሲሄድ ወደቀ ማለት ነው። በዛው ላይክ አልቲቲዩድ ሎስ እያደረገ መጣ። የመጀመሪያው ችግር ይሄ ነው። ሁለተኛውና ትልቁ ችግር ደግሞ ማለት ነው ከመሬት ሲነሳ አስፈላጊውን ፕሬሸር ስላገኘ በመሬትና ላይክ ወይም ደግሞ በአስፋልቱና በፕሌኑ መካከል አስፈላጊውን ላይክ አሁን በፍጥነት እየሄደ በፍጥነቱ እየጨመረ በመጣ ቁጥር በመሃሉ አስፈላጊውን ፕሬሸር ሲያገኝ መነሳት ቻለ። ነገር ግን የሞተሩ ትረስት ማስቀጠል አልቻለም። ላይክ አሁን የሞተሩ ትረስት በቂ ስላልነበረ በተነሳበት መቀጠል አልቻለም። ሶ በግራውንድ ላይ የነበረውን ስፒድ ተጠቅሞ ነው ይሄን ያህል ራሱ የተነሳው። ከዛ በኋላ ወረደ ማለት ነው። the worst part ግን የወደቀበት ቦታ ነው። የወደቀበት ቦታን አትጠይቁኝ። ላይክ በዛ ዙሪያን ሂደን በመኪና ሂደን ምናምን በዛ ላይ ደግሞ እንትን ነበር ከቢቹ ወደዚህ ነበር እና መሀል ላይ ነበር። በዛ ላይ ደግሞ መሸ ምናምን it was very very bad። በቃ የዛን ጊዜ እዛ ውስጥ የማልተወው ነገር ነው የሆነብኝ። ኤኒዌይስ ድጋሚ አስተካክለን ሁለተኛ ሙከራም አድርገናል። ቪዲዮውን እንቀጥለው። ደክመኝ። ከበረራ በኋላ ተመልሰን መተን እየሞከርን ነው። አፍንጫው ተሰብሯል። እዚህ ጋር እንደምታዩት ናቪጌሽን ላይቱን ተበጥሶ ነበር። ኮንትሮል ሰርፌሶቹ ይሰራሉ። ኦኬ እዚህ ጋር መስተካከል ያለበትን ነገር በሙሉ አስተካክለን ድጋሜ ለሁለተኛ ሙከራ ወጥተናል ማለት ነው። ተስፋ ሳንቆርጥ ሰው ሁለተኛ ሙከራውን let's see hala çalışıyor orada biliyor musun? ኦኬ አይ ቲንክ ኢት ኢዝ ቬሪ ቬሪ ክሊር ራይት ናው። አሁን ምን ችግሩ ምን እንደሆነ እኔ ብቻ ሳይሆን እናንተም የገባችሁ ይመስለኛል። ምክንያቱም መነሳት ይነሳል፣ ላይክ አሁን ይነሳል መነሳት፣ ነገር ግን መቀጠል ነው ያልቻለው። አሁን ወደ ግራ እየታጠፈን ቢሆን መቀጠል መቻል ነበረበት። አሁን የመጀመሪያው ሜን ችግራችን ምንድነው? አለመቀጠሉ ነው። አሁን ተነስቶ እየቀጠለ ቢሆን ኖሮ ነው ወደ ግራ ቢሆን ኖሮ ትሪም ትሰጡታላችሁ ወደ ቀኝ። አክቹአሊ ወደ ቀኝ ትሪም የሰጡት ይመስለኛል። አዳታይ ማድረግ ነው የሚብራይ ነው ግን እና ብቻ ግን የሞተር ችግር ነው። ለምንድን ነው ግን ሞተሩ ሊያስነሳው እንደሚችል እየገመትክ ሊያስነሳው ይችላል ያልክ እንደዚህ ለምንድን ነው ከፍ ያለ አቅም ያለው ሞተር ገዝተህ ያልተጠቀምከው የምትሉኝ? ይሄ ሞተር ተውሼ ነው የምሰራው። ኢቨን ያለፈውን አሁን F35 ጀቱን ስሰራ ራሱ ብዙ የተዋስኳቸው እቃዎች ነበሩ። ምክንያቱም እንደ ተማሪ ሁሉንም ነገሮች በራሴ ወጪ የመግዛት እንትኑ አቅሙ ስለሌለኝ ማለት ነው። ኤንድ አሁንም እኔም በዚህ አጋጣሚ ሶፍትዌር ኢንጂነር ነኝ ኤንድ ፍሪላንሰር ነኝ። በፍሪላንሰር በየወሩ በማገኘው ብር ነው አሁን እዚህ ላይ እንትን እያደረኩ ኢንቨስት እያደረኩ እየሰራሁ ያለሁት። ስለዚህ የሆነ ነገር ሰርቼ ከተሰበረ ከተከሰከሰ በኋላ አትሊስት አንድ ወር እፈልጋለሁ። በቀጣይ ወር የሰራኋቸውን ብሮች አምጥቼ እንደገና ድጋሚ እስከምሰራ ድረስ ማለት ነው። ሶ አሁን ኦልሞስት አንድ ወር አልፎታል። ድጋሜ ያው ለማስተካከል እንሞክራለን። እንዴት ነው ማስተካከል ያለብኝ? አሁን አንደኛ እስከ 7 ኪሎ ግራም ድረስ ማንሳት የሚችል አቅም ላይክ ትረስት ያለው ሞተር መግዛት ነው። ሁለተኛ ደግሞ ፊሊሞን እና ደግሞ አናሊሲስ የምትሰራልን
ሌላ ኢትዮጵያዊ ደግሞ አለች ማለት ነው ጆይን ያደረገችን። ያው ፊሊሞንን ታውቁታላችሁ ብዬ አስባለሁ። ከዚህ በፊት ሜንሽን አድርጌላችሁ ነበር። አሁን ደግሞ ቤቲ አለች። ቤቲ ደግሞ አንሴስ አናሊሲሱን ትሰራልናለች። ምንድነው የምናደርገው ከዚህ በኋላ በእጅ የሚሰሩትን ነገሮች ሞር እንትንን አድርገን በማሽን ለመስራት ነው ሞክረው። ስለዚህ በሲኤንሲ በስሪዲ ፕሪንት ምናምን አድርገን በተቻለን አቅም ፐርፌክት የሆነ ዲዛይን እናደርግለታለን እና ዌይቱን ደግሞ መቀነስ። አሁን ይሄኛው ዌይት ወደ 4.5 ኪሎ ግራም ነው። ስለዚህ መቀነስ መቻል አለብን ወደ 3 ከቻለን ደግሞ ወደ 2.5 ማለት ነው። የሚመጣው ሞተር ምንም ነገር ቢያጋጥመው ማንሳት የሚችል ሞተር እናመጣለን ማለት ነው። የሶፍትዌር ሶሉሽኖችን የምትፈልጉ ካላችሁ እኔንም ሰፖርት ለማድረግ እናንተም ደግሞ የሶፍትዌር ሶሉሽናችንን ለማግኘት እኔም ኮንታክት ማድረግ ትችላላችሁ። በኢብራሂምአሊ.net ላይ የሰራዎቹን ስራዎች ከሶፍትዌር ሪሌትድ እንዲሁም ደግሞ የተለያዩ አሁን ሰራቸው ፕሮጀክቶች ሙሉ ስለ እኔ ባዮ ማግኘት ትችላላችሁ። ኮንታክት የምሳሌ አለ ማለት ነው። በሶፍትዌር ብቻ ሳይሆን ደግሞ ዩቲዩብ ቻናል ሰብስክራይብ በማድረግ ይህን ቪዲዮ ላይክ በማድረግ እንዲሁም ደግሞ ሌላ ቲክቶክ ላይ ፌስቡክ ላይ የሶሻል ሚዲያዎች ላይ ኢንጌጅ በማድረግ ቫይራል እንዲሆን በማድረግ እናንተም ልትተባበሩን ትችላላችሁ። ሀሳብ አስተያየት ካላችሁ እኔ ያላየሁት ነገር ሊኖር ይችላል አሁን እዚህ ቪዲዮ ላይ። ስለዚህ እናንተ ያያችሁት ነገር ካላችሁ ኮሜንት ላይ አስቀምጡ። እንዲህ ቢሆን ወይም ደግሞ አፕሪሺዬሽን ካላችሁ ወይም ደግሞ የሆነ የምታነሱት ማንኛውንም ሀሳብ አስቀምጡልኝ። እያንዳንዱን በተቻለኝ አቅም እያንዳንዱን ለማንበብ እሞክራለሁ ማለት ነው። በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ሁኑ። ቻው።